ሰላም የስፖርት ቤተሰቦች እንደምን አላችሁ? የዛሬ የአውሮፓ ተጠባቂ ሊጎች ጨዋታ እናስታውሳችሁ። ኒውካስትል ከቼልሲ በእንግሊዝ ፕሪሚየር ሊግ የሚደረግ ጨዋታ በጣም ተጠባቂ ነው። ይህ ጨዋታ 8 ሰዓት ከቀኑ 8 ሰዓት በኢትዮጵያ የሚደረግ ሲሆን ለአውሮፓ ቻምፒየንስ ሊግ ለማለፍ የሚደረግ ትንቅንቅ ነው። አራተኛ ወይም ሶስተኛ ሆኖ ለማጠናቀቅ ሁለቱም ቡድኖች በጣም ተጠባቂ ጨዋታ ያደርጋሉ። ሁለቱም ተመሳሳይ የሆነ ውጤት ነው ያላቸው 63 እኩል ነጥብ አላቸው። በአራተኛ እና በአምስተኛ ደረጃ ተከታትሎ ይገኛሉ። ይህን ጨዋታ ለአውሮፓ ቻምፒየንስ ሊግ ለማለፍ በጣም ወሳኝ ጨዋታ ነው ለሁለቱም ቡድኖች። ይህንን ጨዋታ በጣም ተጠባቂ የሚያደርገው ያው ለአውሮፓ ቻምፒየንስ ሊግ ለማለፍ ከመሆኑ አንጻር ከፍተኛ ትኩረት ከተሰጣቸው የአውሮፓ ሊጎች የእንግሊዝ ፕሪሚየር ሊግ አንዱና ዋነኛው ነው። በሁለተኛ የስፔን ላሊጋ የኤል ክላሲኮ ጨዋታ ነው። በባርሴሎና እና በሪያል ማድሪድ መካከል የሚደረግ ጨዋታ ነው። ሁለቱንም በሊጉ የላሊጋ ዋንጫ አሸናፊ እስካሁን አልተለየም። ባርሴሎና ሊጉን በ79 ነጥብ ከማድሪድ ያለውን ልዩነት በ4 ነጥብ ልዩነት እየመራ ይገኛል። ማድሪድ በኩል 75 ነጥቦችን ሰብስበዋል። ይህን ጨዋታ በባርሴሎና ሜዳ የሚደረግ ሲሆን በጣም ተጠባቂ ጨዋታ ነው። ማድሪድ የሚያሸንፍ ከሆነ ከ4 ነጥብ ወደ 1 ነጥብ ልዩነቱ ዝቅ ያደርገዋል። ባርሴሎና ማሸነፍ የሚችል ከሆነ ደግሞ ልዩነቱ ወደ 7 የልዩነቱ ወደ 7 ከፍ የሚያደርገው በመሆኑ ሊጉ ያው የማሸነፍ ከፍተኛ እድል ይሰጠዋል ማለት ነው። ከዛ ቀጥሎ 3 ጨዋታዎች ብቻ ናቸው የሚቀርባቸው። በዚህ ምናልባት ባርሴሎና ከፍተኛ እድል ይኖረዋል ማለት ነው። ማድሪድ የሚያሸንፍ ከሆነ ግን በሁለቱም መካከል ያለውን የነጥብ ልዩነት ወደ 1 ዝቅ የሚያደርገው በመሆኑ ያው በከፍተኛ ደረጃ የሚቀጥሉ ጨዋታዎች ተጠባቂ የሚያደርገው ይሆናል ማለት ነው። ይህን ጨዋታ በኢትዮጵያ አቆጣጠር 11 ሰዓት ከሩብ የሚደረግ ጨዋታና በጣም ተጠባቂ ጨዋታ ነው። የዛሬ ጨዋታ እነዚህ መስሉ ነበረ። ላይክ እና ፎሎ አትርሱ። አዲሶች ነን እየተቀላቀልን ያለ ነው። ፎሎ አድርጉን፣ ላይክ አድርጉን። እናመሰግናችኋለን።